አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልውዶች ሰላም ናችሁ? ሀይ አልሐምዱሊላህ እኔ ሰላም ነኝ። ውዶች ያው ዛሬ ደስ በሚል መልኩ መጥቼላችኋለሁ ማለት ነው እና በጣም ደስ ብሎኛል ማለት ነው ከምነግራችሁ በላይ። የመማቸም የሰው ልጅ ብዙ ነገር ያስባል፣ ያቅዳል። ያሰበው ያቀደው ነገር ሲሳካለት በጣም ያስደስታል ማለት ነው እና ውዶቼ አልሐምዱሊላህ ዩቱብ ተቀብሎኛል ማለት ነው እና ያው ደስታዬን ወደ እናንተ ያው ደስታ የተካፋይ ስለሆናችሁ እናንተ ተጎኔ አብሽሪ ጠንክሪ ብላችሁ የእናንተም ብርታት አለበት ማለት ነው። እናንተ አብሽሪ ተጎኔ ባትሆኑ እዚህ ደረጃ አልደርስም ነበረ ማለት ነው ውዶቼ እና አልሐምዱሊላህ ላለሁኝ ያው በጣም ያስደስታል። ደስታ እንዲህ ያደርጋል እኔ ብቻ አላቅም ወላሂ። እና ውዶቼ ያው ዩቱብ ለመስራት በፊት ያው እኔ እንደዚህ አያለሁ ዩቱብ ውስጥ ገብቼ ምናምን አያለሁ እንጂ እኔ እሰራለሁ ብዬ በፍጹም አስቤውም አላቅም ነበር። እና አንድ ቀን እኔ በህልሜ ዩቱብ ስሰራ ምናምን አየሁ ምናምን ብዬ እንትን አልኩትና ከዛም በኋላ በቃ ቆይቼ ምናምን ከፈትኩኝ ማለት ከፍቼም ያኔ የሆነ ነገር አለ አይደል በደንብ እንትን አላልኩበትም። በደንብ እኔ እንዴት መሰራት እንዳለበት መጀመሪያ መቼም ያው ብዙ ነገሮች አሉ። እነዛን ነገሮች ታላወቅ እና በእኔ ቦታም አልሰጠሁትም ነበረ እና አንድ ቀን እገባለሁ ላይ ከዛም እተዋለሁ። ያኔ ዩቲዩብ ደግሞ ያው እንደ ልጃችሁ ነው ማለት እንክብካቤ ማለት በቃ ይፈልጋል ማለት ነው ሁል ቀን ማለት ነው። እና እንደዛ ስለሆነ ከዛ ተውኩት ማለት ነው። ያንንም በቃ ድሬት ያንን አረኩት ምናምን ተውኩት። እንደገና ደግሞ መስራት አለብኝ ብዬ ቆርጬ የተነሳሁ ማለት ነው በመጨረሻ ናብቻ አልሐምዱሊላህ ያም ሆኖ አሁን 3 ወሩ ነው። በ3 ወር ውስጥ አልሐምዱሊላህ ውጤታማ ሆነ ያለው እንግዲህ ካሁን በኋላ ያለው ደግሞ ኢንሻአላህ ወደፊት አብረን እንጓዛለን ማለት ነው ቤተሰቦቼ። እና ብቻ አልሐምዱሊላህ በጣም ነው ወላሂ ደስ ያለኝ ከምንም በላይ። እና አብሽሩ ውዶቼ በተለይ ለኛ ለመዳም ቅመሞች ወሳኝ ነገር ነው በቃ ማለት ሁላችንም መስራት አለብን ብዬ እርስ በርስ ተደጋግፈን ማደግ አለብን በአንድ ማለት ነው። ኢንሻአላህ ደግሞ ሁሌ ስደት ከሰው ቤት በቃ ያኔ የምንወጣበትን ነገር ማመቻቸት አለብን። እዛም ሄደን ወደ ስደት እንመጣለን ብለን ከማሰብ ያኔ እስኪ ይህን ነገር ሰርቼ በዚህ እቀየራለሁ ብለን ያኔ ሰበቡ ማድረስ መቻል አለብን ማለት ነው። በእርግጥ የሰው ልጅ ተሰራ ተለፋ የሰራውን የለፋበትን ውጤቱን ያገኛል እና ያልከፈታችሁም ውድ እህቶች ይክፈቱ ማለት ነው። እና ደግሞ የከፈታችሁም ኢንሻአላህ ሁላችንም አብረን መተጋገዝ መቻል አለብን ማለት ነው። ያው ስበቡ እናደርሳለን እና ወላሂ በጣም ነው ደስ ያለኝ። እና ሁላችሁም መጨረሻውን አላህ ያሳምረልሽ ብላችሁ ያው ዱአ አድርጉልኝ። አብሽሩ አሁን ረመዳን ነው፣ በርግጥ ስራ ይበዛል ሁላችንም ጋር እና አብሽሩ ያው ዱአችን እያደረግ አላህ ሱብሓነሁ ወተዓላ ሁላችንም የተሻለ ህይወት ይወፍቀን። ወላሂ እስከ መቼ ስደት በጣም ነው ወላሂ አሰልቺ የሆነ ነገር ነው። እኔ ምንድነው ያው አገር ልገባ ስለሆነ ያኔ ያስደስተኝ ነገር ምንድነው በርግጥ አላህ ካለ ይሳካል እና ያስደስተኝ ምንድነው በአጭር ሰዓት እንደዚህ ማለቁ ነው ፕሮሰሱ። አገር ልገባ ትንሽ ወር ስለሆነ የቀሩኝ በዚህ ወር ውስጥ እንዴት ነው ማለት ሰዓቱን ሞልቼ ያኔ ያለውን ፕሮሰስ ማልፈው ያኔ በጣም እንትን ብሎኝ ነበር እና ዱዓም አድርጌ ነበር። አልሐምዱሊላህ ተሳክቶልኛል። እና ውዶች አሁንም ቢሆን ከጎኔ በመሆን አበረታቱኝ ማለት ነው ሁላችሁም። ያው ቤተሰብ ያላደላችሁም ደግሞ ቤተሰብ በመሆን ተቀላቀሉ። እናንተም ደግሞ በር በማየት እንዲሁም ላይክ በማድረግ ኮሜንት በመጻፍ ሸር በማድረግ በቃ ተባበሪ ማለት ነው ውዴቶቼ። እና አመሰግናለሁኝ። ያው የእናንተም እጅ አለበት ላይ እኔ ብቻዬን ሰርቼው እንደዚህ ሆንኩኝ ማለት ምለው ነገር አይደለም። ይሄ እናንተም ብርታት ነው እኔ እንደዚህ
እንደዚህ ልደሰት ያደረገኝ ማለት ነው ውዶቼ። እና ሁላችሁንም አመሰግናለሁ። ጀዛኩም ወላ ከይረን። አብሽሩ ውዶቼ፣ ወላሂ በጣም ነው ውድድ ማደርጋችሁ። ሁላችሁንም ከልቤ ነው ማመሰግነው። እና አብሽሩልኝ ውዶቼ። ኢንሻአላህ ደግሞ በቀጣይ ቪዲዮ እንገናኛለን። በርቱልኝ ማለት ነው እህት ወንድሞቼ።